ኤልሳልቫዶር ከዓለም አደገኛና አስፈሪ ሀገር ወደ ሰላማዊና ተወዳጅ ሀገር እንዴት ተቀየረች? የትኛው ሰው ነው ለዚህ ለውጥ ኃላፊነት የሚወስደው? የትኛው ሰው ነውስ እኒህ ሕፃን ልጅ ለአውሬው በመገበር የሚታወቁትን የጋንግ ቡድኖች አደብ ያስገዛው? ዛሬ በክስተት ዩቲዩብ ቻናል የምንዳስስላችሁ ጉዳይ ነው። አብራችሁን ቆዩ። ኤልሳልቫዶር በ2015 በወጣ ሪፖርት ከ100 ሺህ ሰዎች መሃል 103 የሚገደሉባት በዓለም አስፈሪዋ ከተማ ነበረች። በዓለም ዙሪያ ስሟ ተንሰራፍቶ የሞት ሀገር የሚል ስም ተሰጥቷት ነበር። ይህ ሁኔታ እንዳይቀጥል ያደረገው ሰው የግድያ ምጣኔውን ወደ 1.9 ከ100 ሺህ ሰዎች መሃል ያደረገው ኤልሳልቫዶርን የሞት ሀገር ከሚለው ስም አውጥቶ የዓለም ሰላሙ ሀገር ያደረገው ናይብ ቡኬሌ ከፊልስጤማዊ አባቱ እና ኤልሳልቫዶራዊ እናቱ በኤልሳልቫዶር የተወለደ የማፊያዎች ድርጊት ያንገበገበው ሰው ነው። ቡኬሌ ፕሬዝዳንት ከመሆኑ በፊት የማስታወቂያ ባለሙያ እና ከንቲባ ነበር። ከንቲባ ሆኖ በሰራበት ወቅት ባመጣው ለውጥ በህዝቡ ዘንድ ተቀባይነትን አግኝቶ ፕሬዝዳንት የሆነው የሰው አሁን ስማቸው በዓለም ላይ ከሚነሱ በህዝባቸው ከሚወደዱ ፕሬዝዳንቶች አንዱ ሆኗል። የኤልሳልቫዶርን የማፊያ ችግር እንዴት እንደፈተው ከማየታችን በፊት በኤልሳልቫዶር የሚንቀሳቀሱት እኒህ ሁለት የማፊያ ቡድኖች እንዴት እንደተፈጠሩ እንይ። የአውሮፓ የቅኝ ግዛት በደቡብ አሜሪካ ላይ በተፈጸመበት ሰዓት ነፃ ከወጡ ሀገሮች ኤልሳልቫዶር አንዷ ናት። በጊዜው ነፃ የሆኑ የደቡብ አሜሪካ ሀገሮች ተሰብስበው ሜክሲኮን ሲመሰርቱ የኤልሳልቫዶር ዜጎች ነፃ ሀገር እንዲኖረን ነው የምንፈልገው በማለት ሀገሪቱ በይፋ ተመሰረተች። ነገሮች ግን አልጋ ባልጋ አልሆኑም። እንደ ማንኛውም በጊዜው ነፃ እንደወጡ ሀገሮች በአጭር ጊዜ በእርስ በርስ ጦርነት መታመስ ጀመረች። ከ1979 እስከ 1992 የቆየው ከ80 ሺህ በላይ ወታደሮችንና ሰላማዊ ዜጎችን የጨረሰው ይሄ ደም አፋሳሽ እርስ በርስ ጦርነት ግማሽ የሆነውን የሀገሪቱ ዜጎች ወደ ተለያዩ የዓለም ሀገራት እንዲሰደዱ አስገደደም። በዋነኝነትም የሀገሪቱ ዜጎች የተሰደዱት ወደ አሜሪካ ነበር። ወደ 1 ሚሊዮን የሚደርሱ እኚህ ስደተኞች በአሜሪካ ካሊፎርኒያ፣ ሎስ አንጀለስ መሰብሰብ ጀመሩ። በጊዜው እንደ መጤ ስለሚታዩና በአካባቢ ሰዎች ለሚገለሉ የራሳቸውን ስብስብ መሰረቱ። ይህ ስብስብ ነው በኋላ ላይ አድጎ በቅድሚያ ለአሜሪካ በመቀጠል ደግሞ ለኤልሳልቫዶር ችግር ሆነው። ይህ ስብስብ የተስፋፋ ሲሄድ ራሱን አደራጅቶ እጽ ማዘዋወር፣ የመኪና ስርቆት፣ ዘረፋና ሌሎች ወንጀሎችን በአሜሪካ መፈጸም ጀመረ። ይሄ በቅድሚያ ስደተኞች የሆኑትን የኤልሳልቫዶር ዜጎች ከሌሎች ጋንጎች ጥቃት ለመጠበቅ የተቋቋመው ስብስብ ስያሜውን ማራ ሳልቫቶርቻ በምህጻረ ቃል MS-13 ብሎ በጊዜ ሂደት ቡድኑ ራሱን በመሳሪያም በሰው ኃይልም በማጠናከር የሎስ አንጀለስ ጎዳናዎችን በመቀጠልም የአሜሪካ ከተሞችን ማመስ ጀመረ። ይህ ቡድን አባሎቹ ሲበዙና የወንጀል መርከቡ እየሰፋ ሲመጣ በአሜሪካ ባለስልጣናት አይን ውስጥ ገባ። ሌላኛው የኤልሳልቫዶር ጭንቅ ቡድን የMS-13 ተገዳዳሪ የተመሰረተውን በዛው በሎስ አንጀለስ ከተማ ውስጥ ነው። የዚህ ቡድን አባላት ከሌሎች የደቡብ አሜሪካ ጎሳዎች የተወጣጡ በጎሳ ከተዋቀሩ ቡድኖች ራሳቸውን ያገለሉ ሰዎች ናቸው። ይህ አዲስ የተቋቋመው ቡድን 18ኛው ጎዳና ቡድን በምህጻረ ቃል 18 የሚል ስያሜ አለው። አሜሪካ የእነዚህ ሁለት ቡድኖች በከተማዎቹ የተስፋፉ መምጣት አደጋ መስሎ ስለታያት በክሊንተን ዘመን አዲስ ሕግ ማንኛውም የሌላ ሀገር ዜጋ የሆነ በወንጀል ተሳትፎ ያለው መኖሪያ ያለውም የሌለውም ፍርዱን ሲጨርስ ወደ መጣበት ተጠርዞ እንዲላክ የሚል ሕግ በማውጣት ወንጀለኞችን ከአሜሪካ ከተሞች እየጠረዘች ማባረር ጀመረች። እኒህ የማፊያ አባላት ወደ ሀገራቸው ሲመለሱ በጊዜው ከጦርነት እያገገመች ያለችው ኤልሳልቫዶርም የተሰደዱባትን ዜጎች የሰዎቹ አደገኝነት ያልገባው አዲሱ መንግስት እንኳን ወደ ሀገራችሁ በሰላም ተመለሳችሁ ብሎ እጁን ዘርግቶ ተቀበላቸው። ወደ አያቶቻቸው ምድር የተመለሱት እኒህ ሁለት አደገኛ ቡድኖች ቀስ በቀስ ሀገሪቱን ለሁለት ከፍለው ከጫፍ እስከ ጫፍ ማስጨነቅ ጀመሩ። በሀገሪቱ የሚንቀሳቀሱ መንግስታዊ ያልሆኑ ድርጅቶች አውቀው ይሁን ለሌላ ዓላማ ሀገሪቱ ከ18 ዓመት በታች የሆኑ ሰዎችን በወንጀል እንዳይጠየቁ የሚያደርግ ሕግ በግፊት እንዲጸድቅ አስደረጉ። ይህም ሁለቱ ቡድኖች ለወንጀል ስራ የሚመለምሏቸውን ሰዎች ከ18 ዓመት በታች አድርገው የወንጀል መረባቸውን እንዲስፋፋ ትልቅ በር ከፈተላቸው። እጃቸውንም በመንግስት ውሳኔዎች ላይ ማስገባት ጀመሩ። እነሱ ያሉት የፈቀዱት ብቻ የሚፈጽም መንግስትም በጊዜ ሂደት ተመሰረተ። በ2019 በወጡ ሪፖርቶች መሰረት ከ60 ሺህ በላይ የማፊያ ቡድን አባሎች ነበሩ። 6 ሚሊዮን ህዝብ ብቻ ላላት ሀገር ይህ ቁጥር በጣም ብዙ ነው። ሀገሪቱን በዓለማችን ካሉ አስፈሪ አደገኛ ሀገሮች ተርታ በቅድሚያ የምትጠቀስ ሆነች። ይህን ነው ናይብ ቡኬሌ ወደ ፖለቲካው ዓለም መቀላቀል የጀመሩት። በ2001 በሀገሪቱ ትልቅና የእርስ በርስ ጦርነቱን ከመንግስት ጋር ተዋግቶ የነበረውን FMLN በመቀላቀል የኖቫ ኩስካልጣን ከተማ ከንቲባ በመሆን የተመረጡት።
በዚህም እስከ 2015 ካገለገሉ በኋላ የከተማው ህዝብ ስራውን ስለወደደለት ለዋና ከተማዋ ሳን ሳልቫዶር ከንቲባነት ተወዳድሮ በማሸነፍ የዋና ከተማዋ ከንቲባ ሆኖ እስከ 2018 አገለገለ። የኤፍኤምኤልኤን ፓርቲ አባል ሆኖ እየሰራ ባለበት ሰዓት በሚያነሳቸው አዲስ ሀሳቦች የፓርቲው አመራሮች እየተደሰቱ ስላልሆነ በ2017 ከፓርቲው አባልነት አገዱት። በዚህም የራሱ የሆነ ፓርቲ አዲስ ሀሳብ ኑቫስ አይዲያስ ሚል በመቋቋም በ2019 ለፕሬዝዳንትነት እንደሚወዳደር አሳወቀ። ቢሆንም ግን በጊዜው በኤልሳልቫዶር ሁለት ትልልቅ ፓርቲዎች የሀገሪቱን ስልጣን እየተቀያየሩ የሚመሩ ስለነበሩ ከእነሱ ውጭ የሚወጣ ሀሳብን የሚቀበሉ ስላልነበሩ እጃቸውን ዘርግተው የናይብ ቡኬሌን አዲስ ፓርቲ እንዳይመዘገብና ለምርጫ ፍቃድ እንዳያገኝ ያደረጉት። በዚህ ተስፋ ያልቆረጡ ቡኬሌ የሀገሪቱን ሶስተኛ ፓርቲ ግራንድ አሊያንስ ፎር ናሽናል ዩኒቲ በመቀላቀል ለፕሬዝዳንትነት ተወዳድሮ 53% ድምጽ በማግኘት ተፎካካሪዎችን ዘርሮ የሀገሪቱ ፕሬዝዳንት ሆኖ በዓለ ሲመቱ ተከወነ። ከዚህ በኋላ ነው በሀገሪቱ ተንሰራፍቶ የሚገኘውን የማፊያ እንቅስቃሴ ለመግታት ተግቶ መስራት የጀመረው። ወንበር በያዘ በ20 ቀን ውስጥ ሊያደርግ ያሰበውን እቅድ አስተዋወቀ። ቴሪቶሪያል ኮንትሮል ፕላን ቲሲፒ ማለትም የሀገሪቱን እያንዳንዱን ክፍል በቁጥጥር ስር የማድረግ እቅድ አስተዋወቀ። ይህ እቅድ ድንበር ለመጠበቅ የተቋቋሙትን ወታደራዊ ኃይሎችን ወደ ሀገር ውስጥ ጉዳይ ማስገባትን ያጠቃለለ ሲሆን የተለያዩ ደረጃዎች አሉት። የመጀመሪያው ደረጃ ዝግጅት የሚባል ስያሜ ተሰጥቶታል። በዚህም 4000 ወታደሮች ከ2000 አካባቢ ፖሊሶች ጋር በመተባበር 12 የማፊያ እንቅስቃሴ የሚበዛባቸውን ከተሞች መቆጣጠር ነው። ይሄ በከተሞች ብቻ ሳይሆን የጋንግ መሪዎች ታስረው ትዕዛዝ በሚሰጡበት እስር ቤቶች ጭምር ነበር። ጉብኝት ተከለከለ። ከፍተኛ ማፊያ አዛዦች ወደ ጥብቅ እስር ቤቶች ተዘዋወሩ። በእስር ቤቶች አካባቢ የስልክ መስመሮች እንዳይሰሩ ጃም ተደረጉ። ይህም እስር ቤት ውስጥ ድንገት እንኳ ስልክ ቢገባ ከውጭ ዓለም ጋር እንዳይገናኙ ያደርጋቸዋል። ይህም የጋንጉን ግንኙነት መረብ በመበጣጠስ ውጤት ማምጣት ጀመረ። ከሱ በፊት የነበረው ፕሬዝዳንት አንቶኒዮ ሳካ ያወጣውን ሱፐርማኖዱራ የሚል ስያሜ ያለውን ወታደሮች በጋንግ አባልነት የጠረጠሩትን ማንኛውም ሰው በቁጥጥር ስር እንዲያደርጉ የሚፈቅደውን ሕግ በማጠናከር የጋንግ አባልነት ምልክትን በቆዳው ላይ ያለበትን ማንኛውም ሰው በቁጥጥር ስር በማድረግ የሀገሪቱን ማፊያዎች ማሸበር ጀመረ። እኒህ ሁለት የማፊያ ቡድኖች ሀገሪቱን በቁጥጥር ስር ከማድረጋቸው የተነሳ አባሎቻቸው የአባልነት ምልክትን በኩራት ፊታቸው ላይ ሳይቀር ስለሚነቀሱት አድኑን ለማካሄድ ለወታደሮች ቀላል ነበር። ሁለተኛው የቡኬሌ እቅድ እድል የሚል ሲሆን ይህም የጋንግ አባል ያልሆኑ ወጣት ልጆች ወደ ጋንግ አባልነት እንዳይገቡ ለማድረግ የታቀደ ነበር። በዚህም ትምህርት ቤቶችን፣ የስፖርት ማዘውተሪያዎችን፣ ላይብራሪዎችን እንዲሁም የወጣቶችን ስብዕና ሊደግፉ የሚችሉ ማንኛውም ነገር ለመስራት የታቀደ እቅድ ነበር። ሶስተኛው ክፍል ደግሞ ዘመናዊነት የሚል ስያሜ የተሰጠው ነው። ይሄ ክፍል በኦገስት 2019 ነው የተዋወቀው። ወታደራዊ ዕቃዎችን፣ ሄሊኮፕተሮችን፣ መኪኖችን፣ የጥይት መከላከያ ልብሶችን እንዲሁም በማታ ማየት የሚያስችሉ መሳሪያዎችን ወታደሩን ማስታጠቅና በዚህም የወታደሩን አቅም ለማሳደግ የታሰበ ነበር። ይህ እቅድ ግን የ$109 ሚሊዮን ብድር ስለሚያስፈልገው ለማሳካት ከባድ ሆነ። የህግ አውጪው አካላት ለዚህ የሚሆን ገንዘብ እንደማይሰጡ ተናገሩ። በዚህም የተናደደው ቡኬሌ 40 የሚሆኑ የወታደሩ አባላትን ይዞ የህግ አውጪ ምክር ቤቱን ወረረው። ማለትም በራሱ ላይ መፈንቅለ መንግስት ለማድረግ ሞከረም። ምንም እንኳ ቡኬሌ ያደረገው ነገር ወንጀል ቢሆንም ህዝቡ ደስተኛ ስለነበር ደጋረግ በርታልን ጀግናችን ብሎ ድጋፉን አሳየው። ይሄ ሙከራ ግን የተሳካ አልነበረም። ቡኬሌ በጀት ስለሊፈቀድለት አልቻለም። ቢሆንም ግን ተጨማሪ 1400 ወታደሮችን በማሰማራት ቀደም የጀመራቸውን ክፍሎች አጠናክሮ ቀጠለ። ይሄ የቡኬሌ አካሄዶች ጥያቄ ቢነሱበትም ውጤታማነቱ ቁጥሮቹ እየመሰከሩለት መጡ። ግድያ በ50% ቀነሰ። የሞት ምጣኔ በ2019 ከነበረበት 2400 በ2020 ወደ 1341 ቀነሰ። 2022 መጋቢት 25 እስከ 27 ባሉ ቀናት የማፊያ አባላት እየተደረገባቸው ያለውን ነገር ለመበቀል በሁለት ቀን መንገድ ላይ ወስደው የ87 ሰዎች ህይወት አጠፉ። ከዚህ ውስጥ 62 የሚሆኑ ሰዎች በአንድ ቀን ነበር የተገደሉት። ይህ ቁጥር ከዘመቻው በፊት በቀን ከሚገደሉ ሰዎች ቁጥር የላቀ ነበር። ኤልሳልቫዶርም ሀዘን ውስጥ ገባች። ሀገሪቱ ለ30 ቀን የሚቆይ አስቸኳይ ጊዜ አዋጅ አወጀች። ይህን አሳዛኝ ድርጊት የፈጸሙትን MS-13 አባላት በገቡበት ገብቶ ማደን ጀመሩ። የአስቸኳይ ጊዜ አዋጅ ከታወጀ እስከ ዛሬ ድረስ ባሉ ጊዜያት 36 ጊዜ ተራዝሟል። ይህ አዋጅ ያለ ፍቃድ መሰብሰብን፣ ፖሊስ ያለ ማስረጃ ማሰርን እንዲሁም ሌሎች በደህና ጊዜ የሚፈቀዱ ህጎችን ስለሚያነሳ ቡኬሌ እርምጃውን አጠናክሮ ቀጠለበት። በእስር ቤቶች የሚሰጠው ምግብ ተቀነሰ። በዚህም ለእስረኞች የሚወጣውን ወጪ ቀነሰ። እንዲሁም ውጭ ላሉት የቡድኑ አባላት የበቀል እርምጃ ቢወስዱ በእስር ቤቶች ሙሉ ለሙሉ ምግብን እንደሚያቆሙ ተናገረ።
የእስር ቤት ህይወታቸውንም አከበደው። በቅድሚያ ልብሳቸውን ወስዶ በፓንት ብቻ አስቀራቸው። በመቀጠል የሚተኙበትን ፍራሽና ትራስ ወስዶ ወለል ላይ እንዲተኙ አደረጋቸው። ከዚህ በኋላ ነው ቡኬሌ በጋንግ አባላት ላይ ጦርነትን በይፋ ያወጁት። ከዛን ጊዜ ጀምሮ እስከ ዲሴምበር 2024 ባለው ጊዜ 85,000 የጋንግ አባላትን ወህኒ ያወረዱ። ሰኔ 2023 ቡኬሌ ለህግ አውጪው ምክር ቤት የወንበር ብዛት ከ84 ወደ 60 እንዲቀነስላቸው ሀሳብ አቅርበው ተቀባይነትን አገኙ። በዛው ዓመት በተካሄደው ምርጫ 85% በማሸነፍ ከጠቅላላ ወንበር 51 ወንበሮችን ከቀደም ፍቃድ የተከለከለው አዲስ ሀሳብ ፓርቲ ስር እንዲሆን አደረጉ። አሁን ሁሉም ውሳኔዎች የሚፈጸሙለት ቡኬሌ ለእቅዳቸው ማስፈጸሚያ እንዲረዳቸው አዳዲስ እስር ቤቶችን ገነቡ። አራተኛው የቡኬሌ እቅድ ኢንከርሽን ወረራ ነው። ይህም ማለት ፖሊስ ሊገባባቸው የማይችላቸውን አደገኛ ማፊያ ቡድኖች ያሉበትን ቦታ በወታደሮች ማስወረር ነው። ለዚህ እቅድ እንዲረዳም የወታደር ቁጥሩን ከ20,000 ወደ 40,000 ለማሳደግ እንዳሰበ ተናገረ። ይህን ነው የኤልሳልቫዶር የግድያ መጠን በትክክል መለወጥ የጀመረው። በየዓመቱ 57% መቀነስ ጀመረ። ይህም 2021 ከነበረበት 1147 በ2022 ወደ 496 እንዲቀንስ አደረገው። ይህ ሂደትም በ2023 የተመዘገበው ሞት 154 ማለትም በ69% የቀነሰ ነው። ውጭ ያሉትን የጋንግ አባላትንም እያሳደደ ለቀማቸው። በዚህም ከ2022 በፊት 56,000 ሰዎች በቁጥጥር ስር አደረገ። ይህም በ2019 ከተጠናው የጋንግ አባላት ብዛት ከግማሽ በላይ የሚሆነው ነው። አምስተኛው የእቅድ ክፍል ኤክስትራክሽን የተደበቁ የጋንግ አባላትን ከገቡበት ማውጣት ዓላማ ያለው ክፍል ነው። በዚህም ወታደሮች ቤት ለቤት እየዞሩ የተደበቁ አባላትን ማደኑን ተያያዙት። የተያዙ የጋንግ አባላት አስሮ ለማቆየት በጊዜው የነበሩ እስር ቤቶች ስለማይበቁ በ2022 እስከ 40,000 እስረኛ መያዝ የሚችል እስር ቤት ተሰራ። ይሄ በደቡብ አሜሪካ ትልቁ የሆነ እስር ቤት ሴንተር ፎር ኮንፋይንመንት ቴሮሪዝም የሚል ስያሜ የተሰጠው ከዋና ከተማው ሳን ሳልቫዶር 74 ኪሎ ሜትር በሚርቅ ቦታ ላይ የተገነባው እስር ቤት 8 ህንፃዎች እያንዳንዳቸው እስከ 100 ሰው መያዝ አቅም ያላቸው 32 ክፍሎች ያሉት እስር ቤት ነው። ይህ ሰፊና ትልቅ እስር ቤት በጣም ጥብቅ ቁጥጥር የሚደረግበትና ማንም ሊያመልጥ የማይችልበት ነው። እስከ 2024 ዓመተ ምህረት ባለው ጊዜ የኤልሳልቫዶርን የእስረኛ ቁጥር ከእጥፍ በላይ የጨመረ ሲሆን በንጽጽርም ከ1000 የኤልሳልቫዶር ዜጎች መሃል 1086 የሚሆኑት እስረኞች ናቸው። ይህም ማለት በአጠቃላይ 150,000 እስረኞች በሀገሪቱ ይገኛሉ። ከአጠቃላይ ህዝቡ ከ1% በላይ የሚሆነው ማለት ነው። ይሄ በዓለም ካሉ ታታሪዎች በ1,000ኛ ንጽጽር ትልቁ ነው። የሀገሪቱን የእስረኛ ቁጥር ለውጥ ብናይ ከዚህ እርምጃ በፊት 27,000 እስረኞች ነበሩ። ይሄ ቁጥርም እያደገ እንደሚሄድ ጥርጥር የለውም። ለዚህም ይመስላል ሀገሪቱ በእስር ቤት ላይ ኢንቨስት ማድረግ የጀመረችው። ይህ እስረኛን የመያዝ አቅሟ የዶናልድ ትራምፕን ሀሳብ ስለገዛና በትንሽ ወጪ እስረኞችን ኤልሳልቫዶር ማስተዳደር ስለምትችል አሁን ያቀዱትን የውጭ ሀገር ወንጀለኞችን ከሀገር የማባረር እቅድ ለመፈጸም ታሳሪዎችን ወደ ኤልሳልቫዶር የሚልኩት። ውስጥ ያሉ እስረኞች ከውጭ ካሉ አባላት ጋር መገናኘት ስለማይችሉ እስር ቤቶችን ከዚህ በፊት እንደሚያደርጉት እንደ ዋና መስሪያ ቤት መጠቀም አይችሉም። ቡኬሌ ሀሳቡ ማፊያዎችን ማሰር ብቻ አይደለም፣ እነሱን የሚገልጽ የሚያስታውስ የእነሱን ስራ የሚዘክል ነገርን ማጥፋት ነው። ለዛም ነው በሀገሪቱ ያሉ ማንኛውም ማፊያዎችን የሚገልጽ ነገር እንዲወገድ ትዕዛዝ የሰጠው። ከዓይን የራቀ ከልብ ይርቃል አይደል ቢሉ የኤልሳልቫዶር ህግ አውጪ ሚዲያዎች ከጋንጎች ጋር የተያያዘ ዘገባ እንዳይሰሩ እነሱን እንደ ምንጭነት ተጠቅመው ዜናውም ሆነ ማንኛውም አይነት ዘገባ እንዳያዘጋጁ አዟቸዋል። ይህን የጣሰ ጋዜጠኛ እስከ 10 ዓመት የሚያሳስር ፍርድ ይጠብቀዋል። መንግስት ባሳወጀው አስቸኳይ ጊዜ አዋጅ መሰረት የመሰለል መብት ተሰጥቶታል። ይህ ጥረት የሰራ ይመስላል። የግድያ ምጣኔው የቀነሰ ሲሆን የ2024 የመጀመሪያው ወራት 22 ግድያዎች ብቻ ነበር። ይህም 2024 የሞት ምጣኔን 1.9 ከ100 ሰዎች አደረሰው። የዛሬው ቪዲዮን እዚህ ላይ ጨረስኩ። አብራችሁን ስለቆያችሁ አመሰግናለሁ። በቀጣይ እንዲህ የሚያስገርሙ ቪዲዮዎችን ስለቅ መልእክት እንዲደርሳችሁ ሰብስክራይብ አድርጋችሁ የደወል ምልክቱን ተጫኗት።